ሰላም ጤና ይስጥልን የተከበራችሁ ተማሪዎች እንደምን አላችሁ? እንደምን ሰነበታችሁ? በዛሬው ፕሮግራሜ ላይ እንግዲህ ይዤላችሁ የምቀርበው ከዚህ በፊት ይዤላችሁ ከቀረቡት ርዕስ በመቀጠል በኢትዮጵያ የሚገኙ ታዋቂ ቦታዎች እና መገኛና አቅጣጫ ምን ይመስላል የሚለው ነው። ከዚህ በፊት ባለው ፕሮግራሜ ላይ መገኛ ማለት ነው፣ የመገኛ አይነቶች እነማን ናቸው፣ የኢትዮጵያ አንጻራዊና ፍጹማዊ መገኛ እንዴት እንገልጻለን የሚሉትን ይዤላችሁ ቀርቤ ነበር። ዛሬ ደግሞ በኢትዮጵያ የሚገኙ ታዋቂ ቦታዎች መገኛ እና አቅጣጫ በሚል ዙሪያ ላይ ይዤላችሁ የቀረብኩት ይሆናል። ስለዚህ በኢትዮጵያ በሚገኙ ታዋቂ ቦታዎች መገኛና አቅጣጫን ለመጠቆም ያክል እንግዲህ እስከዚህ ክፍል ደረጃ ድረስ ከታች ጀምሮ እንደተማራችሁ ሁላችሁም ጥሩ ግንዛቤ እንዳላችሁ አምናለሁ። በኢትዮጵያ በሀገራችን ሰው ሰራሽም ሆነ የተፈጥሮ ታዋቂ ቦታዎች አሉን። በዚህም የተነሳ የኢትዮጵያ ኢንዱስትሪ ጭስ አልባ ኢንዱስትሪ በመባል የሚታወቀው እና ከፍተኛ የሆነ የገቢ ምንጭ በመሆን የሚታወቅም ከዚህ የተነሳ ነው። ስለዚህ እነዚህ በኢትዮጵያ የሚገኙ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦች ወይም ታዋቂ ቦታዎች የት ይገኛሉ፣ እነማን ናቸው የሚሉትን የተወሰነ እዚህ አምስተኛ ክፍል ላይ ይቀርቡላችሁ ነው የምነግራችሁ። ቀጣይ እንግዲህ ወደ ስድስተኛ ክፍል ስንገባ ሰፋ ባለመልኩ እናገኘዋለን። ሰው እዚህ አምስተኛ ክፍል ላይ በቀረብላችሁ መሰረት ታዋቂ ቦታዎች ማለት እነማንን ሊያካትት ይችላል? ሸለቆ ሊሆን ይችላል፣ ተራሮች፣ ወንዞች፣ ሐይቆች፣ ኮረብታዎች የመሳሰሉትን ያጠቃላል። እንዲሁም ደግሞ ሰው ሰራሽ የቱሪስት መስህቦች እና ተፈጥሯዊ የቱሪስት መስህቦች ብለን የምናካታቸው ሁሉ የሚያካትት ነው። ይህ እንግዲህ ታዋቂ ቦታዎች ከምናቸው ውስጥ የሚካተት ነው። ኤኒዌይስ በኢትዮጵያ የሚገኙ በዋናነት እንግዲህ እዚህ አምስተኛ ክፍል መጽሐፋችን ላይ በተቀመጠው መሰረት በኢትዮጵያ የሚገኙ ታዋቂ ቦታዎችና መገኛቸው የመጀመሪያው የጢያ ትክል ድንጋይ ነው። የሁለተኛው ደግሞ የአክሱም ሐውልት ነው። የጢያ ትክል ድንጋይ መገኛው የት ነው? በጉራጌ ዞን ይገኛል። በጉራጌ ዞን ጉራጌ ዞን ነው፣ ክልል አይደለም። በደቡብ ብሔራዊ መንግስታዊ ክልል በጉራጌ ዞን የጢያ ትክል ድንጋይ የሚገኝ ሲሆን ይህ የጢያ ትክል ድንጋይ በ8 ዲግሪ በ25 ሚኒት እና 8 ዲግሪ 25 ሚኒት 58 ሰከንድ ሰሜን ኬክሮስ እና በ38 ዲግሪ 36 ሚኒት 35 ሰከንድ ምስራቅ ኬንትሮስ ላይ ይገኛል። ይህ የጢያ ትክል ድንጋይ መገኛ ነው። ስለዚህ የጢያ ትክል ድንጋይ የት ሀገር ይገኛል? ያው በኢትዮጵያ ውስጥ ነው። ስለ ኢትዮጵያ እያወራን ስላለን በኢትዮጵያ ውስጥ በየትኛው ቦታ ይገኛል? በጉራጌ ዞን ይገኛል። እንዲሁም ደግሞ ጉራጌ ዞን መገኛ ይገኛል ማለት ምን ያመለክታል? እንደተወያየ ነው፣ አንጻራዊ መገኛ ያመለክታል። ይህ ደግሞ በ8 ዲግሪ 25 ሚኒት 58 ሰከንድ ሰሜን ኬክሮስ እና 38 ዲግሪ 36 ሚኒት 35 ሰከንድ ምስራቅ ኬንትሮስ የሚለው የጢያ ትክል ድንጋይ ፍጹማዊ መገኛን ያመለክተናል። የአክሱም ሐውልት ቤት ይገኛል። በትግራይ ክልል በአክሱም ውስጥ ይገኛል። እንዲሁም ደግሞ የአክሱም ሐውልት የራሱ የሆነ ፍጹማዊ መገኛ ማለት ነው። በ14 ዲግሪ 7 ሚኒት 47 ሰከንድ ኬክሮስ እና በ38 ዲግሪ 43 ሚኒት 60 ሰከንድ ምስራቅ ኬንትሮስ ላይ ይገኛል። ስለዚህ እነዚህ ሁለቱ ዋና ታዋቂ ቦታዎችና መገኛቸው በዚህ በአምስተኛ ክፍል መጽሐፋችሁ ላይ አምስተኛ ክፍል እያላችሁ እንድታውቋቸው የተቀመጡ ስለሆኑ እነዚህን ዋና ነገሮች መለየትና ማወቅ ይጠበቅባችኋል ማለት ነው። ሌላው ከዚህ በመቀጠል የምናየው ስለ ንድፍ ካርታ ነው። ንድፍ ካርታ ምን ማለት ነው? ንድፍ ካርታ ማለት ምን ማለት ነው? ንድፍ ካርታ ማለት እንግዲህ አንድን ቦታ ቀለል አድርጎ
በመሳል የአንድን ቦታ መገኛ ለማሳየት ወይም ለመጠቆም የሚያስችል የካርታ አይነት ነው። ስለዚህ ንድፍ ካርታ በአጭር ጊዜ የሚሳል በአጭር ጊዜ የሚሳል ቀላልና ግልጽ የሆነ የአንድን ቦታ መገኛ በቀላሉ ለማሳየት የሚያስችል የካርታ አይነት ንድፍ ካርታ ብለን እንጠራዋለን። ስለዚህ ንድፍ ካርታ ማለት በአጭር ጊዜ የሚሳል በአንድ ሰው ሊሰራ የሚችል ንድፍ ካርታ ምንም አይነት በቀላል ወጪ በአጭር ጊዜ እንዲሁም ደግሞ ብዙ የሰው ኃይል ሳያስፈልገው በቀላሉ የሚሰራ ግልጽና አሻሚ ያልሆነ የንድፍ ካርታ ብለን እንጠራዋለን። ሌላው ንድፍ ካርታን በምንሰራበት ጊዜ እንግዲህ የቦታዎችን መገኛ ለማወቅ የምንጠቀምባቸው የተለያዩ መንገዶች አሉ። እነዚህም የካርታ መፈለጊያ መተግበሪያን ወይም ጉግል እርዝ የሚለው ርዕሳቸው ስር ላይ የምናገኛቸው ሶስት ዋና ዋና ነገሮች አሉ። የመጀመሪያው የቦታና አቅጣጫ ማሳያ ወይም ጂፒኤስ ነው። ጂፒኤስ ማለት ምን ማለት ነው ብለን ስንመለከት በሳተላይቶች አማካኝነት ዓለም አቀፋዊ በሆነ ሁኔታ በሳተላይቶች አማካኝነት ዓለም አቀፋዊ በሆነ ሁኔታ ቦታዎችን የምናሳይበት ዘዴ ነው። ቦታዎችን የምናሳይበት ዘዴ ነው። ጂፒኤስ በሳተላይቶች አማካኝነት ዓለም አቀፋዊ የሆኑ ቦታዎችን የምናሳይበት ዘዴ ነው። ጉግል ካርታ ማለት ምን ማለት ነው? ጉግል ካርታ ማለት ደግሞ አሁንም በጉግል የሚቀርብ ጉግል ካርታ ማለት በጉግል የሚቀርብ የድር ካርታ መድረክና የሸማቾች መተግበሪያ ነው ማለት ነው። ስለዚህ ይህ ጉግል ካርታ የምንለው ወይም ጉግል ማፕ የሚለን በጉግል የሚቀርብ የድር ካርታ መድረክና የሸማቾች መተግበሪያ ነው ጉግል ካርታ። ይህ ጉግል ካርታ ከጂፒኤስ በምን ይለያል? ጉግል ካርታ የሳተላይት ምስሎችን ይጠቀማል። የሳተላይት ምስሎችን ይጠቀማል። ጉግል ካርታ የአየር ላይ ፎቶግራፎችን ይጠቀማል። ፎቶግራፎችን ይጠቀማል። እንዲሁም የጎዳና ካርታዎችን ይጠቀማል። ይህ ጉግል ማፕ ወይም ጉግል ካርታ ዴፊኒሽን ባጭሩ ከሶስቱ የሚለይበት ነው። ጉግል እርዝ ማለት ምን ማለት ነው? ጉግል እርዝ ማለት ደግሞ እጅግ በጣም የታወቀ በስፋት ጥቅም ላይ የዋለ ጂኦግራፊያዊ የመረጃ ስርዓት መተግበሪያ ነው። ጉግል እርዝ። ስለዚህ ጉግል እርዝ ምን ማለት ነው? ጉግል ማፕ ጂፒኤስ ምን ማለት ነው የሚላቸው ሶስቱን ባጭሩ በዚህ መልኩ በቀላሉ መለየትና መረዳት ይቻላል። እነዚህም በድጋሚ 6ኛ ክፍል ትምህርታችሁ ላይ ስለመገኛ በድጋሚ የምናገኘው ነው የሚሆነው። እንግዲህ የ5ኛ ክፍል በምዕራፍ 1 ስር የቀረቡላችሁ ዋናና አስፈላጊ ነጥቦች እነዚህን ይመስሉ ነበር። ፕሊዝ ለሌሎች ልጆችም እንዲዳረስ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ለማንኛውም ሁኔታ ላይ ያላችሁ ጥያቄ ኮሜንት ላይ ጻፉልኝ። ቀጣይ በምዕራፍ 2
ሳይንስን መገንዘብ በሚል ርዕሳችን እንገናኛለን። እስከዛው ሰላም።